ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በግፍ ነው የመጣነው። አይኑ ራሱ ቀልቷል እኮ ገና ከእንቅልፍ ነው እውነት የቀሰቀስኩት እና አይኑ ሁላ ደስ ብሎኝ የተነሳሁት ራሱ ለትቢት የተነሳሁት ሲነግረኝ እንጂ በጣም አሁን ከሌሊቱ ማለት ነው 3:50 ማለት ስንት ነው? ለ10 ጉዳይ እንደማለት ነው። እና ፋሚሊዎች ዛሬ መጣንበት ምክንያት ምንድነው? እዛ ጋር ሩታለች። ሩታንም አሳያቸው ሽር ጉድ እያለች ነው። ሩታም እንደምታዩት ዛሬ የሆነ ሰውን ለመበቀል ማለት ነው ሁሉም ነው የተነሳው። ሜሪ ዛሬ የለችም፣ ጓደኛዋ ጋር ያደረችው። ስለዚህ እኛ ተነስተናል። ምንድነው ሀሳቡ? ለሜሪም ሌላ ቀን ብሎላታል፣ አቅሮ ምናምን ጨርሷል። ሀሳቡ ምንድነው ፋሚሊዎች? ጽጌን ከተኛችበት ተሸክመን አምጥተን እዛ ጋር ኑ ላሳያችሁ። ውሃ እየተሞላ ነው። ያው እንደምታዩት እኔ ፍቅር ያው እዚህ ጋር እንደምታዩት ውሃ እየተሞላ ነው ገንዳው። ልክ ሲሞላ ማለት ነው ፋሚሊዎች ጽጌን አምጥተን እዚህ ውስጥ ንክር እናደርጋታለን ማለት ነው። ጽጌን እኮ በነገራችን ላይ ማለት ነው ይሄ አሁን ትልቅ ሆነ ማለት በጣም ፈለቀ። ጽጌን በሆነ በሲኒ እንትን ውስጥ እንደዚህ ጨምለቅ አድርጎ በቃ ማለት የምን ይናል ተናደርክባት እንዲቀጥ ያደረገ ራሴ ነው ሞኛል። ይዛኝ የዛን ቀን እንዴት እንዳደረጉት ታውቃላችሁ? ቪዲዮ ነው አይቼ ፋሚሊዎች ብድግ አድርገው ብሎ ቀረ ማለት ነው። እና ደንግጦ እንደዚህ ቆሞ አስቡት ፋሚሊዎች። በሌሊት ደግሞ ፕራንክ ስትደረጉ በጣም ነው የሚከብደው። እግዚአብሔር ብድግ አድርገው አቆሙትና ረሳ ማለት ነው ሁሉ ነገር። ከትንሽ ቆይታ በኋላ ገፍትረው እንደገና ያስተኙታል። መልሶተኛ በእጥፍ ነው እንትን በእጥፍ ብድሩን የማይመልስ አይወለድ ብላለች ሀያት ነች ያለችው። ስለዚህ ብድራችን እንመልሳለን። ግን ይሳቅ ማለት ነው እኔ በማያገባኝ አስገብተኝ ነገ የሆነ ነገር ብታረገኝ አልገባኝም። አንተ ተጠያቂ አንተ ራሱ ብድር ልምትሆናለህ። አንተ ቢያረጉህ እኔ ዝም እላለሁ።